much money you got? A lot. How many problems you got? A lot. Question. How many fucking extreme? Getting that play from machine. A lot. How many problems you got? A lot. A lot. Straight real. Straight real. 1, 2, 3, let's go. A lot. ስድስት ቦታ በሽጉጥ ተመቶ ህይወቱ የተረፈው 21 ሳቬጅ የሞትን በር ረግጦ እንደተመለሰ ይናገራል። ያደገበት ግሌንውድ ሮድ የተሰኘው ሰፈር የተለያዩ ሱሶችን እንዲሞክርና ሽጉጦች ጋር በደንብ ግንኙነት እንዲኖረው እንዲሁም ጨካኝ እንዲሆን እንዳደረገው ይናገራል። ዛሬ የዚህን አስፈሪና አደገኛ ራፐር የህይወት ታሪክና እንዴት ወደ ሙዚቃ ዓለም እንደገባ ነግራችኋለሁ። ወደ ቪዲዮ ከመግባታችን በፊት ግን እንደምታዩት አብዛኞቻችሁ ሰብስክራይብ አላደረጋችሁም። ስለዚህ ሰብስክራይብ አድርጉ፣ እንዲሁም ላይኩን 1000 እናስገባው። ወደ ቪዲዮ 21 ሳቬጅ የተወለደው ለንደን ሲሆን ከቆይታ በኋላ ግን 7 ዓመቱ ያለ ቤተሰቦቹ ወደ አትላንታ ሄደው መኖር ይጀምራሉ። በከተማዋ ኢስት ሳይድ የሚኖሩ ሲሆን ይህም 21 ለድራጎች በቀላሉ እንዲጋለጥ አድርጎት ነበር። እንዲሁም 21 የመጫወቻ ሽጉጦችን ህፃን ያለ ይወድ የነበረ ሲሆን ከጊዜያት በኋላም ትክክለኛ መሳሪያዎችን መያዝ ይጀምራል። ወደ ትምህርት ቤትም ሽጉጥ ይዞ በመሄዱ የተባረረ ሲሆን እሱ እንደሚለውም በትምህርቱ ጎበዝ እንደነበረ፣ ነገር ግን ያደገበት ሰፈር በጸባዩ ላይ ተጽዕኖ እንዳሳደረበትና ከትምህርት ቤቱ መምህራንና ኃላፊዎች ጋር እንደማይስማማ ነበር የገለጸው። 8ኛ ክፍል እያለም በድጋሚ ከዲካፕ ካውንቲ ትምህርት ቤት የተለያዩ ህጎችን በመጣስና በጋንግ አክቲቪቲ ይባረራል። ከዚህ በኋላም ድሮፕ አውት ያደርግና አስፈሪውንና አደገኛውን ላይፉን ይጀምራል። የ21 አባት ሱሰኛና ጋንግ ቫዮለንስ ውስጥ የሚሳተፍ ሲሆን በዚህም 21 የአባቱን አርአያ እየተከተለ ሱሶችን ይጀምራል። አጎቱ ፊት ለፊቱ ሲገደል እያየ እንደነበረ የገለጸው 21 ሞት ለሱ ብርቅ እንዳልሆነና ያደገበት ሰፈር ውስጥ በየቀኑ ብዙ ሰው እንደሚገደል ነበር የተናገረው። በአካባቢው የነበሩ ድራግ የሚሸጡ ሰዎች የሚነዱት መኪናና የሚይዙት ብር የማረከው 21 ገና በለጋ እድሜው ይህንን የጋንግ ላይፍ ይጀምራል። I'm a real street nigga, real blood, and I roll one of y'all fuck nigga. That's on my mama nigga. That's on my little boy. Y'all know what the fuck poppin' nigga. 20 ዊድ ከመሸጥ ጀምሮ እስከ ዝርፊያ ድረስ ያለምንም ፍርሃት ይፈጽሙ የነበሩት 21 እና ጓደኞቹ ቀስ በቀስ ደግሞ የተለያዩ መሳሪያዎችን እየተጠቀሙ ቤት መዝረፍ ይጀምራሉ። በ15 ዓመቱ ከ15000 በላይ ያጠራቀመው 21 ከእናቱ ቤት ይወጣና የራሱን አፓርትመንት ተከራይቶ መኖር ይጀምራል። እንዲሁም ከጓደኞቹ ጋር በመሆን ብለዶችን የተቀላቀሉ ሲሆን ይህም በሚኖሩበት ሰፈር ከባድ ውጥረት ፈጠረ። እነሱም ለማንም ርህራሄ የሌላቸው ሲሆን ማንንም ከመንገዳቸው የሚያደናቅፋቸውን ሰው ደግሞ ይገድሉት ነበር። በ2011ም ጓደኛው ሌሪ ከተገደለ በኋላ እንዲህ አይነቱ የጋንግ ላይፍ ወደ እስር ቤት ወይንም ወደ ሞት እንደሚያመራው እየተገነዘበ መጣ። እንዲሁም መጠንቀቅ ጀመረ። ከ2 ዓመት በኋላ ደግሞ በ2013 21ኛ ዓመት የልደት በዓሉ ቀን እሱና ጓደኞቹ መኪና ውስጥ ተቀምጠው ሰዎችን እየጠበቁ እያሉ አንድ ሰው የመኪናውን ጀርባ በር ከፍቶ ይተኩሳል። ጆኒ የተሰኘው ጓደኛው እዛው ላይ ሲሞት እሱ ደግሞ 6 ጊዜ ተመትቶ ቶሎ ወደ ሆስፒታል በመሄዱ ይተርፋል። I feel different. Right. But you look back on it and it's like, damn, because that day was my birthday. Okay. Like you was turning 21, correct? Yeah. Okay. It was my birthday, his mama birthday, and his nephew birthday. Okay. Y'all got the same birthday. የሚያስገርመው ደግሞ መትረፉ ሳይሆን እንደዛ ቆስሎ የተኮሰባቸውን ሰውዬ መልሶ ተኩሶ ማክሰሉ ነበር። ይህም ወደ ሳቬጅነት እንዲቀየር ስላደረገውና በ21ኛ እድሜ የልደቱ ቀን ሊሞት ስለነበር ስሙን ወደ 21 ሳቬጅ ይቀይራል። እስከዚህኛው እድሜው ድረስ ራፕ ማድረግን አስቦት ባያቅም ነገር ግን አልፎ አልፎ ፍሪስታይል ያደርግ ነበር። አንድ የጓደኛው አጎትም አቅም እንዳለው ስላየ የስቱዲዮ ታይም ይከፍልለት ነበር። ያሳለፋቸውን ታሪኮች ሲዘፍንም በአንዳንድ ሰዎች ተደማጭነትን አግኝቶ ነበር። በ2013 የተለያዩ የሙዚቃ ቪዲዮዎችን የለቀቀ ቢሆንም ነገር ግን ብዙም ሰው አያይለትም። ለ21 ስኬትም ቁልፍ የሚባሉት ሰዎች እንደነ ዲጄ ፕለግ፣ ሰኒ ዲጂታል እና ሜትሮ ቡሚን አይነት ፕሮዲውሰሮች ሲሆኑ በጊዜውም ማንም በማያውቀው ሰዓት እነሱ በሶሻል ሚዲያቸው የሱን ስራዎች ፖስት እያደረጉ ያስተዋውቁለት ነበር። ግንባሩ ላይ ያለችው ብዙ ሰው የተገለበጠ መስቀል ነው የሚሉት የጩቤ ንቅሳት ታናሽ ወንድሙ በ2014 ከሞተ በኋላ እሱን ለማስታወስ ከወንድሙ ተመሳሳይ ቦታ ጋር ተነክሶታል። ከዚህ በኋላም 3 ተከታታይ ሚክስቴፖችን የለቀቀ ሲሆን እነዚህም ዘ ስላውተር ኪንግ እና ፍሪ ጎ አፕ ነበሩ። ነገር ግን እነዚህ ሚክስቴፖች ስኬታማ አልነበሩም። በ2016 ግን
ከሜትሮ ቦሚንግ ጋር ሳቬጅ ሞድ ሲለቀቅ ዓለም ስለ 21 ሳቬጅ ማወቅ ይጀምራል። ይህም የመጀመሪያው ፕላቲኒየም የገባ ሙዚቃው ነበር። ይህ ቴፕም ከአትላንታ ሎካል አርቲስትነት ወደ ዓለም አቀፍ ራፐርነት ያመጣዋል። የተለያዩ ሾዎችንም በዛን ጊዜ ያዘጋጅ ነበር። በጊዜውም ተወዳጅ የነበረው 21 የመጀመሪያው የስቱዲዮ አልበም ሲለቀቅ ግን የነበረው ክብር እየቀነሰና ሰዎችም እየተቹት መጡ። አልበሙ ሁለተኛ ደረጃ ላይ የተቀመጠ ቢሆንም ነገር ግን ሰዎች 21ን በጠበቁት ልክ ስላላገኙት ብዙ ትችቶችን ይሰነዝራሉ። ነገር ግን ኤላት እና ሮክስታር ከተለቀቁ በኋላ የብዙዎችን አይን ይከፍታሉ። ሰዎችም ምን ያክል ትልቅ መሆን እንደሚችል እየተገነዘቡ ይመጣሉ። እነዚህ ሙዚቃዎችም የተለያዩ ሪካርዶችን የሰበሩ ሲሆን ግራሚ እንኳን የዓመቱ ምርጥ ዘፈን በሚል ከጄ ኮል ጋር በልተዋል። ስቶሪዎችን የሚናገርበት መንገድም ብዙ ሰዎችን ይስብ ነበር። ያደረጋቸውን ወንጀሎች የሚናገርበት መንገድ ደግሞ ወጣ ያለ ሳይሆን ሁሉም ሰው ሊሰማው የሚችለውና ሁሉንም ያማከለ በመሆኑ ተደራሽነቱን አስፍቶለታል። ኦክቶበር 2 2020 ሳቬጅ ሞድ 2 የተለቀቀ ሲሆን ይህም እንደነ ድሬክ እና ያንግ ተግ አይነት ተጽዕኖ ፈጣሪ ራፐሮችንም አሳትፏል። 21 ከዚህ በኋላ የለቀቃቸው እንደነ ሄርሎስ እና አሜሪካን ድሪም አይነት አልበሞች ቢልቦርድ ላይ አንደኛ ነበር የተቀመጡት። የመጨረሻው አሜሪካን ድሪም የተሰኘው አልበሙ እነ ትራቪስ ስኮትን እና ዶጃ ካትን ያሳተፈ ሲሆን ሬድ ራም የተሰኘው የሙዚቃ ክሊፕ ደግሞ እስካሁን በደንብ የሚደመጥና ዩቲዩብ ላይም በአሁኑ ሰዓት 129 ሚሊዮን እይታዎችን አስገኝቷል። በመጀመሪያ ብዙም ተቀባይነትን ያላገኘው 21 ሳቬጅ በአሁኑ ሰዓት ግን ቶፕ ከሚባሉ ራፐሮች ውስጥ ስሙ የሚጠቀስ ሲሆን ይህም የጠንክሮ መስራትና ተስፋ ለመቁረጥ ውጤት እንደሆነ ይናገራል። ጋይስ የ21 ሳቬጅ ታሪክ ይህንን ይመስል ነበር። ከ21 የሚመቻችሁን ዘፈን ኮሜንት ላይ አስቀምጡልኝ። እንዲሁም ቀጣይ በማን አርቲስት ወይም ራፐር ልስራላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ሁኑ።